ማንኛውም የሳይበር ሴኩሪቲ ፕሮፌሽናል ሊነክስ ኦፕሬቲንግ ሲስተም እንደሚጠቀም ታውቃላችሁ? በዛሬ ቪዲዮአችን ሊነክስ ኦፕሬቲንግ ሲስተም ምን ማለት እንደሆነ እንዲሁም ደግሞ ቤዚክ የሊነክስ ኮማንዶችን የምንመለከት ይሆናል ማለት ነው። ወደ ሊነክስ ኮማንዶች ከመግባታችን በፊት ሊነክስ ኦፕሬቲንግ ሲስተም ማለት ምን ማለት ነው፣ ወይም ደግሞ ሃከሮች ወይም የሳይበር ሴኩሪቲ ፕሮፌሽናሎች ሊነክስ ኦፕሬቲንግ ሲስተም የመረጡበት ዋነኛው ሪዝን ምንድን ነው የሚለውን ነገር ወደ ሊነክስ ኮማንድ ከመግባታችን በፊት የተወሰነ ነገር እናያለን ማለት ነው። እንግዲህ ሊነክስ ማለት it is very powerful in cyber security ማለት flexible, secure, it allows user to control the system ማለት ነው። ሲስተም ላይ ማንኛውንም ዩዘር ምን ለማድረግ ኮንትሮል ለማድረግ ምንድነው ፍሌክሲብል እና ሰኪዩር እንዲሁም ደግሞ ኦፕን ሲስተም ነው ማለት ነው። ኦፕን ሲስተም ነው ስንል ማንኛውም ፕሮፌሽን ምን ማድረግ ይችላል? አዲስ ነገር አፕዴት ሲያደርግ ኤዲት ማድረግ የሚችልበት መንገድ ነው ማለት ነው። ስለ ሊነክስ እንግዲህ ይህን ያህል ታወራን ይበቃናል ማለት ነው። ወደ ቤዚክ ኮማንዱ ስለ ሊነክስ ቤዚክ ኮማንዱ ወደ ዛሬ ቪዲዮአችን እንገባለን ማለት ነው። ቤዚክ የሆነ እንትኑን የተወሰነ ነገር ነው የምናየው። ብዙ ኮማንዶች አሉት ባይዘዌይ። እኛ ግን እንዴት አድርገን ፋይል ክሬት የምናደርገው፣ የፐርሚሽን ኮማንዶች ምን ናቸው፣ እንደገናም ደግሞ ምን ቤዚክ ሲስተም ኮማንዶች ምን ናቸው የሚል ነገር ደግሞ እንዴት ይሰራሉ የሚለውን ነው የምናየው ማለት ነው። ኢንተርፌሱ እንግዲህ የኦፕሬቲንግ ሲስተም የሊነክስ ኦፕሬቲንግ ሲስተም ነው ሃከሮች ሞር የሚጠቀሙት ማለት ነው። ምክንያቱም የተለያዩ ምን አሉት ፍሪ የሆኑ ቱሎች ላው ላይ ስላሉት ሞር ሪከመንድ ይደረጋል ማለት ነው። እንግዲህ ወደ ዛሬው እንትናችን ስንሄድ ወደ ቤዚክ ሲስተም ኮማንድ ነው መጀመሪያ ላይ የምናየው ማለት ነው። ይህን በአንድ ኢንተርፌስ እናድርገው። ሌፍት ሳይድ የሚለውን እንትንበልና እንግዲህ ቤዚክ ኮማንዶች ላይ ቤዚክ ሲስተም ኮማንዶች ላይ ስንመጣ ለምሳሌ ምንድን ነው ዩዘሩን እንትኑን ኦፕሬቲንግ ሲስተሙን የሚጠቀመው ማን ነው የሚለውን ነገር who am I ብዬ ስጠይቅ ማን ነው ሙሌ ብሎ ያመጣልኛል ማለት ነው። ቤዚክ ኦፕሬቲንግ ሲስተም ማለት እንግዲህ ኮማንዶቹ እነዚህ ናቸው። ለምሳሌ አሁን who am I ስለው ሙሉ የሚል ዩዘር ኔም ተደርጎበታል። ኦፕሬቲንግ ሲስተሙ መጀመሪያ እንትን ሲባል ማለት ነው ሴትአፕ ሲደረግ ዘን ሃው ብዬ ደግሞ እንትን ልበለው ሃው ስለው ሙሉ ብሎ አሁንም ሴንት የሚለውን ነገር ዴቱም ሰምቲክ ያመጣልኛል ማለት ነው። ከዛ ሌላም ደግሞ አይዲ ስለው አይዲ ብሎ ሙሉ፣ ከዛ ግሩፕ አይዲ አለ፣ ኢንዲቪጁዋል አይዲ አለ፣ መለያ ራሱን የቻለ ኦፕሬቲንግ ሲስተሙ አለ ማለት ነው። ምን እንደተጠቀመ ዋየር ሻርክ ዶከር ምናምን እስካሁን ድረስ ለው ላይ እንዳልኩበት ምናምን የተወሰነ ነገር ያመለክታል ማለት ነው። ፉል ሲስተም ኢንፎርሜሽን ደግሞ ዩኔም የሚል ነገር አለ። ዩኔም የሚባል ዩኔም አይ ስንለው ፉል ሊነክስ ሙሌ ምን ኦፕሬቲንግ ሲስተሙ ቨርዥኑን ያሳየናል ማለት ነው። ከሊነክስ 6.12.25 የሚለውን ነገር ያሳየናል ማለት ነው። ለእናንተ የሚጠቅማችሁ ባይዘዌይ እነኚህ ብዙም ናቸው። ስለ ኦፕሬቲንግ ሲስተሙ ምንነት ነው እንትን የሚሉት ማለት ነው። ለእናንተ የሚጠቅሙ ፎልደሮቹን ነው፣ እነሱን በደንብ እናያለን ማለት ነው። ዲኤች ብላችሁ ደግሞ ዲኤፍ ብላችሁ ማይነስ ኤች ስትሉት ምንድን ነው የተጠቀማችኋቸው ስቶሬጅ ኖዝ የምታዩት ማለት ነው። በዲኤፍ ማይነስ ኤች ማለት ነው። ከዛ ምን ታደርጋላችሁ ደግሞ ፒኤስ የምትል ኮማንድ ስጥፉ ምን ይመጣላችኋል? ፒአይዲ ወይም ቲቲ እና ታይም ሲኤምዲ ይመጣላችኋል። ፒአይዲ ማለት ፕራይመሪ አይዲ ተርሚናል። እነኚህ ፕሮሰሶች ምን እያደረጉ ነው? ኦፕሬቲንግ ሲስተሙ ላይ ራን እያደረጉ ነው። ምን ሲኤምዲ ኮማንዶችን እና አይዲዎችን ወይም ደግሞ የተለያዩ ተርሚናሎች
ራን እየተደረጉ ነው አዚስ ታይም ማለት ነው። ኦፕሬቲንግ ሲስተሙ ላይ ቶፕ ስትሉት ደግሞ ምን ይመጣላችኋል? ልክ እንደ አይነት ኢንተርፌስ ይመጣላችኋል ማለት ነው። ምን ይመጣል? መጀመሪያ ላይ ሎድ አቬሬጅ፣ ከዛ ዩዘር ከዛ ዞምቢያ የሚባል አለ፣ ስሊፒንግ የሚባሉ ነገሮች አሉ። እነኝህን የሲፒዩን አጠቃላይ ወይም ደግሞ የኦፕሬቲንግ ሲስተሙን አጠቃላይ ምን እንዴት እንደሚሰራ ወይም ደግሞ ምን ያህል ዩዘር እንዳለ ሁሉን ነገር የተለያዩ በአቬሬጅ የምናይበት እንትን ነው ማለት ነው። ኮማንድ ነው ማለት ነው። እዚህ ጋር አሁን ዩዘሩ አንድ ነው። ለምሳሌ እኔ ነኝ እዚህ ይሄን ኦፕሬቲንግ ሲስተም እስካሁን የተጠቀምኩት ማለት ነው። ሴት አፕ አድርጌ ሎድ አቬሬጅ አለው ምን አለው፣ ከዛ ደግሞ ራኒንግ አለው። ቶታል ደግሞ ታስክ እዚህ ላይ የሚሰራቸው ታስኮች ቶታል ታስኮች ደግሞ ተቀምጠዋል 198 ምናምን ብሎ አሁን ላይ ራን እያደረገው ያለው አንድ ነው ምናምን ይላል። እነኚህን የተለያዩ ሃይላይት ኢንፎርሜሽን ነው እንግዲህ በዚህ ኮማንድ የምናገኘው ማለት ነው። ሶ እነኚህን የተወሰነታል ለእናንተ የሚጠቅማችሁ ምን መሰላችሁ? ናቪጌሽን ኮማንዶች ወይም ደግሞ ፋይል ሲስተም ነው። ለምሳሌ ፎልደር እንዴት አድርገን ነው ክሬት የምናደርገው የሚለው ነው እዚህ ጋር ለእናንተ ሞር የሚጠቅማችሁ ማለት ነው። ሶ እንግዲህ ወደ ዛት ስንሄድ ፋይል ሲስተሞቹ ላይ ስንሄድ ወደ ናቪጌሽኖቹ ጋር እንሄድ። ፋይል ሲስተም ከመሄዳችን በፊት ናቪጌሽን ለምሳሌ ከአንዱ ፎልደር ወደ አንዱ ፎልደር እንዴት አድርጌ ነው የምሄደው የሚለውን ነገር ወይም ደግሞ አሁን እየሰራሁበት ያለው ፎልደር የትኛው ነው የሚለውን በደንብ ለማየት እንሞክር ማለት ነው። ፒዲ ብላችሁ እንትን ስትሉ አሁን ያላችሁበት ምንድን ነው ሆም ላይ ከዛ ሙሌ የሚል ፎልደር ላይ አላችሁ ማለት ነው። ሶ አሁን የምትሰሩት ሲስተም ማንኛውም ነገር ምን ላይ ነው የሚያስቀምጥላችሁ? እዛ ላይ ነው የሚያስቀምጥላችሁ ማለት ነው። ኤልኤስ ስትሉ ደግሞ አጠቃላይ ምንድን ነው የሚያሳያችሁ? ሙሌ የሚል ፎልደር ላይ ሆም ላይ እና ሙሌ የሚል ፎልደር ላይ ምን ያሉ እንትኖችን ፋይሎችን ነው እዛ ላይ ዳውንሎድ የተደረጉ ፋይሎችን። ለምሳሌ እዚህ ጋር እንምጣና የተወሰነ ነገር እንትን ልበላችሁ። ኦፕን ፎልደር የሚለው ጋር ስትመጡ ምን አለ? ሙሌ የሚል እንትን አለ የፎልደር ማለት ነው። ሶ እዛ ላይ ምን አሉ? እነኛ አሉ ማለት ነው። ሃከር ላብ የሚል አለ፣ ሙሌ የሚል አለ፣ ከዛ ፕሮጀክት ፐብሊክ ምናምን የሚሉ አሉ። እነኝህን ነው የሚያሳያችሁ ማለት ነው። እዚህ ጋር የሚያሳያችሁ ዲስፕሌይ አድርጎ ያሳያችሁ ማለት ነው። ሶሪ ሶ አሁን ደግሞ ሙሉ ለሙሉ ሙሌ የሚለው ፎልደር ላይ ያሉትን ሙሉ እንትኖችን አላሳየን ያሉትን እንትኖች ማለት ነው። ሶ በምን ማየት እንችላለን? ኤልኤስ ብላችሁ ማይነስ ኤልኤ ብላችሁ ኮማንድ ጽፉ እንዳለ ያመጣላችኋል ማለት ነው። ምን እንዳሉ ሙሉ ዲስፕላይ አድርጎ ያሳያችኋል ማለት ነው። ሶ የእነኚህን የተወሰነ ነገር ታልን እንዴት አድርገን ነው ሙቭ የምናደርገው የሚለውን ነገር ከአንድ ፎልደር ወደ አንድ ፎልደር እንዴት አድርገን ነው ሙቭ የምናደርገው ወይም ክሬት የምናደርገው የሚለውን ለማየት ስንሞክር ሲዲ ብላችሁ ለምሳሌ እኔ ወደ ዴስክቶፕ ለመሄድ ከፈለኩ ወደ ዴስክቶፕ ለመሄድ ተፈለኩ ሲዲ ትሉና የመጀመሪያዋን ዴስክቶፕ የምትለዋን ካፒታል ታደርጋላችሁ፣ ኢንተር ትሉታላችሁ ማለት ነው። አሁን ምን ላይ ነው ያለሁት? ዴስክቶፕ ላይ ነው ያለሁት ማለት ነው። ማንኛውም የምጽፋቸው ነገሮች ወይም ደግሞ ማንኛውም ክሬት የማደርጋቸው ሴቭ የማደርጋቸው ነገሮች ምን ላይ ነው የሚቀመጡት? ዴስክቶፕ ላይ ነው የሚቀመጡት ማለት ነው። ሙቭ ለምሳሌ ባክ ለማድረግ አሁን ከምሳሌ ምን ላይ ይገባል? ወደ ዴስክቶፕ ሙቭ አደረግን። ከዴስክቶፕ ደግሞ ወደ ሆም ወይም ደግሞ ሙሌ የሚለው ወደ መጀመሪያው ፎልደራችን እንዴት አድርገን ነው የምንመለሰው የሚለውን ደግሞ ሲዲ ብላችሁ ስፔስ አንድ ስፔስ አድርጋችሁ እዛ ሁለት ዶት ስታደርጉ ሙሌ የሚለው የመጀመሪያው እንትን ላይ ተመልሶ ይመጣላችኋል ማለት ነው። ሶ በእንደዚህ አይነት መንገድ ሙቭ እያደረጋችሁ ወደምትፈልጉት ፎልደር መሄድ እና ማየት ትችላላችሁ ማለት ነው። ሶ ወደ እንትኖቹ ስንሄድ ወደ ሩት ዳይሬክተሪዎቹ ደግሞ እንዴት አድርገን ነው የምንገባው የሚለውን ነገር እንትን ስትሉ ለማየት ሲዲ ብላችሁ ስላሽ ስትሉ ወደ እንትኑ
ሲዲ ብላችሁ አንድ እንትን ብላችሁ አሁን ዳይሬክተሪ ፋይል ላይ ገብተናል ማለት ነው። ዳይሬክተሪ ፋይል ላይ ከገባን በኋላ ዳይሬክተሪ ወይም ደግሞ ሩት ዳይሬክተሩ ላይ ያሉትን ሆም የተባለው አጠቃላይ ያለው እንትን ፋይሎች ነው የምናየው እዚህ ላይ ማለት ኤልኤስ ነው እዛ ላይ ያሉትን ያመጣልኛል ማለት ነው። ሩቱ ላይ ያሉትን ኤልኤስ ብዬ ደግሞ ሂድን የሆኑ ፓርቶችን ሁሉንም እንዲያሳይ ከፈለጉ ኤልኤ ትለዋለህ። ምን ሆኜ ነው ኤልኤስ ማይነስ ኤልኤ ስለው ሂድን የሆኑ ፓርቶችን አጠቃላይ እዛ እንትን ላይ የተቀመጡትን ሙሉ ፋይሎችን ያሳየናል ማለት ነው። እነኚህን ምን መሰላችሁ ኦፕሬቲንግ ሲስተማችሁ ስታክ ያደርግባችሁ ይችላል። አጋጣሚ ካልኔክስ ኦፕሬቲንግ ሲስተም ሴንሲቲቭ ነው። ምክንያቱም የተለያዩ ነገሮችን ለማድረግ ስትፈልጉ የተለያዩ ነገሮችን ፓይተን ትጭናላችሁ፣ ኤስኪዩኤል ኢንጀክሽኖችን ትጭናላችሁ፣ ኤንማፕ ትጭናላችሁ፣ ሄድራ ትጭናላችሁ። ብቻ እንደ አስፈላጊነቱ ብዙ ቱሎቹን እላው ላይ ምን ታደርጋላችሁ ትጭናላችሁ ማለት ነው። የዛን ሰዓት ስቶሬጁ የሆነ ነገር እንትን ሲላችሁ እነኝህን ነገር አይታችሁ ማንኛውን መቀነስ ያለብኝ የሚለውን ነገር አንደርስታንድ እንድታደርጉ ነው ይህንን እየሰራ ነው ወይም ደግሞ እያየን ያለነውበት ምክንያት ማለት ነው። ይህንን ታየን ወደ ዩዘር ሩቱ መግባትም እንችላለን። አይ ቲንክ ያን ያህልም እንትን ያህልም አያስፈልግም። ይህን ታያችሁ ያን እንትን ባትሉትም ምክንያቱም ምንድን ነው እንዴት አድርጎ ነው ፋይሌን ሴታፕ ማድረገው ወይም ደግሞ ፋይሌን እንዴት አድርጌ ነው እንትን የምለው የሚለውን ነገር ነው። እናንተ አሁን ዩዘር የሚል እንትን ላይ በእንደዚህ አይነት ነገር ምክንያቱም መጀመሪያ ብያችኋለሁ አሁን ሩት ዳይሬክተሩ ላይ ቀጥታ ገብቻለሁ። አሁን ሩት ዳይሬክተሩ ላይ የገባሁት በምንድን ነው ሲዲ ብዬ ስላሽ አድርጌ ወደ ሩት ዳይሬክተሩ ነው ያለሁት። ሩት ዳይሬክተሩ ላይ ደግሞ ዩዘር አለ፣ ቫሪያብሎች አሉ፣ ቴምፖራሪ ፋይሎች አሉ። ለምሳሌ አሁን እዚህ ጋር ሲዲ ብዬ ቴምፖራሪ ፋይሎችን ማየት እችላለሁ። ሲዲ ብዬ ቴምፕ ብለው ቴምፖራሪ ፋይሎችን ኤልኤስ ነው ቴምፖራሪ ፋይሎችን ያሳየኛል ማለት። ቴምፖራሪ ፋይል ላይ ደግሞ ሞር ዲፕሊ እንዲያሳይ ከፈለኩ ኤልኤስ ብዬ ኢንተር ስለው አጠቃላይ እነኝህን ያሳየኛል ማለት ነው። እነኝህን በዚህ መንገድ ታየን። ወደ ምን እንሄዳለን? ትሪ ኤል2 እና ኤል3 የሚሉ ነገሩ አሉ። አጠቃላይ ምንድነው ዳይሬክተሩ ሙሉ ዳይሬክተሩን የሚያሳየን ኮማንድ ነው ማለት ነው። እዚህ ጋር እንግዲህ ምን ብዬ ነው የጣፍኩት? ብዬ መሰላችሁ የጣፍኩት ትሪ ማይነስ ካፒታል ኤል2 ስለው ምን ያመጣልኛል? እዚህ ላይ ያሉ ኦፕሬቲንግ እንትኖች ያመጣልኛል ማለት ነው። ኔክስት ደግሞ ስሪ ያርጋችሁ መሞከር ትችላላችሁ። ያን ያህል እንትን የለውም። ስሪ አድርገን እንሞክረው እስኪ። እዚህ ላይ ያሉትን ዲስፕላይ ያደርግልናል ማለት ነው። በዚህ መንገድ እንግዲህን እያያችሁ ማንኛው ላይ ያለውን ነው የምቀንሰው፣ እንደገናም ደግሞ ኦፕሬቲንግ ሲስተምን በስርዓት መጠቀም የሚችለው የሚለውን ነገር በዚህ መንገድ አንደርስታንድ እያደረጋችሁ እንትን ማለት መጠቀም ትችላላችሁ ማለት ነው። በዚህ መንገድ ታየን። ወደ ምን እንሄዳለን? ሃው ቱ ክሬት ፋይል ሲስተም ኦር ፋይል ፎልደሮችን እንዴት አድርገን ነው ክሬት የምናደርገው የሚለውን ነው እዚህ ላይ ደግሞ የምናየው ማለት ነው። እንግዲህ ፋይል ክሬት ለማድረግ ሜክ ድር ትላላችሁ። ኮማንዶቹን እያንዳንዱ እንትን ለማለት ሞክሩ። እኛ እንግዲህ ምን ሳይበር ላብ የሚል አንድ ፎልደር እንፍጠር። ሳይበር ላብ አልኩና አንድ ፎልደር ፈጠርኩ ማለት ነው። ይህም ፎልደር ቀጥታ እዚህ ጋር መጥቼ ኦፕን ፎልደር ብለው ሳይበር ላብ የሚል ምን ላይ ይቀመጣል ማለት ነው። ሙሉ የሚል ላይ ሆም ላይ ከዛ ሙሉ የሚል እንትን ላይ ሳይበር ላብ የሚል ፎልደር አስቀምጫለሁ ማለት ነው። ቅድም አይ ቲንክ ከዚህ በፊት ክሬት የተደረገ ነው። ይሄ አንደኛውን እናስቀምጠውና ቀጥታ አሁን ወደ ምኑን ሪደንደንት እናደርጋለን። መጀመሪያ ላይ ሲዲ ዴስክቶፕ ብዬ ሙቭ አድርጌያለሁ ከአንዱ እንትን ወደ አንዱ ፎልደር እንዴት አድርገን ሙቭ እንደምናደርግ እንትን ብያችኋለሁ። ሲዲ ትሉና ቀጥታችን ኮፒ ታደርጉና
ሳይበር ላብ ወደሚለው ፎልደር ገባሁ ማለት ነው። እንግዲህ ማንኛውም የምሰራቸው ስራዎች ምን ላይ ነው የሚቀመጡት? እዚህ ፎልደር ላይ ነው የሚቀመጡት ማለት ነው። ሶ እዚህ ላይ አሁን በቴክስት ፎርም የሆነ ነገር ላስቀምጥ ብዬ እንትን ብል ተችላለሁ። ተች እና ከዛ ቴክስት ብዬ ዶት ቴክስት ብዬ እንትን እላለሁ ማለት ነው። አሁን ምን አድርጌያለሁ? ቴክስት የሚል ፎልደሩ ላይ ቴክስት የሚል ሌላ እንትን ፋይል ክሬት አድርጌያለሁ ማለት ነው። አሁን ላብ የሚለው ላይ ስንገባ ቴክስት የምትል እንትን ክሬት ተደርጋለች ማለት ነው። ሶ ወደ ተመልሰን ወደ እንትኑ ስንመጣ ደግሞ ሌላም ክሬት እያደረግን በደንብ እናያለን ማለት ነው። ሶ አሁን ይሄን ክሬት ካደረጋችሁ በኋላ ምንድነው አሁን ለምሳሌ እዚህ ላይ ቴክስት የሚለው ላይ ምንድነው ያለው የሚለውን ለማየት ደግሞ ካት የምትል ነገር አለች። ካት የምትል ኮማንድ አድርጋችሁ ምን እንትን ትላላችሁ? ቴክስት ብላችሁ ካት ቴክስት ዶት ቲኤክስቲ ትትሉት ምንም ዲስፕላይ አላደረገላችሁም ማለት ነው። ምክንያቱም እዛ ጋር የጣፋችሁት ወይ ያስገባችሁት ቴክስት ስለሌለ ማለት ነው። ሶ እንዴት እንደምታስገቡ ደግሞ ወይም ደግሞ እንዴት አድርጋችሁ ክሬት አድርጋችሁ እንዴት እንደምታስገቡ የተወሰነ ነገር ማለት እችላለሁ እዚሁ ማለት ነው። ሶ ኢኮ ብላችሁ ሊኑክስ ሳይበር ሴኩሪቲ ላብ ብላችሁ ክሬት አደረጋችሁ እንበል። ከዛ ኢንተር ስትሉት ይቺ ቴክስት ሊኑክስ ሳይበር ሴኩሪቲ ላብ የምትለው ቴክስት ዶት ምን ላይ ቴክስት ላይ መቀመጥ አለባት። እዛ በንገባው ፎልደር ላይ እናገኛታለን ማለት ነው። ከዛ ምን ብለን ካት ብለን ቀጥታ እንትን ስንል ምን የምትለውን ሊኑክስ ሳይበር ሴኩሪቲ ላብ የምትለውን ዲስፕላይ ማድረግ አለባት ማለት ነው። ሶ ወደ እንትኗ ስንሄድ ቀጥታ ባይዘው እራሷ መጣልን ማለት ነው። ሶሪ ቴስት ናት፣ ተሳስቼ ነው እዚህ ጋር ክሬት የተደረገችው ቴስት የምትል ነች። ካት ብላችሁ ከዛ እዚህ ጋር ክሬት ያደረግናት በምንድን ነው? ቴስት በምትል ነው ማለት ነው። ቴስት ብላችሁ ዶት ቴክስት ትሉት ይሄን ያመጣላችኋል ማለት ነው። ሊኑክስ ሳይበር ሴኩሪቲ ላብ ብሎ ያስቀምጥላችኋል ማለት ነው። ምን ላይ ቴክስት ዶት ቴክስት የምትል ፎልደር ላይ ማለት ነው። ሶ እቺ እንደማየት እንሞክር። ሶሪ ጉንፋን ሶሪ እዚህ ጋር ለምሳሌ ሁለት ነው ክሬት ስላደረግን የተወዛገብኩት ማለት ነው። ቅድም ክሬት ስላደረግኩት አሁን እንትን ያልኳት እቺ ነች። አሁን ለምሳሌ ሊኑክስ ሳይበር ሴኩሪቲ ላብ ብዬ እንትን ያልኳት ፋይል እቺ ናት። በተደጋጋሚ ነካሁት መሰለኝ። ሊኑክስ ሳይበር ሴኩሪቲ ትታያችኋል ብዬ እንትን አስባለሁ። ሊኑክስ ሳይበር ሴኩሪቲ የምትለው እንትን እቺ ናት። ሶ ካት ብለን እንትን ስንል ምን እንዳለ ውስጡ ምን ሴፍ እንዳደረግን ዲስፕላይ ያደርግልናል ማለት ነው። ሶ በእንደዚህ አይነት መንገድ ምን ማድረግ ትችላላችሁ? የተለያዩ ፋይሎችን አድ እያደረጋችሁ አሁን ለምሳሌ እዚህ ፎልደር ላይ ሳይበር ላብ የሚለው ላይ ታች ዶት ቴክስት የሚል ነገር አድ አደረግኩ ማለት ነው። ሌላም ደግሞ እዚሁ ላይ ደግሞ ሌላም እንትን አድ ማድረግ ትችላላችሁ ማለት ነው። ትለውን ነገር እዚህ ጋር ደግሞ ነገር እንትን እንበልና ለምሳሌ እኛ ሳይበር ላብ የሚል እንትን ክሬት አድርገናል ፎልደር ማለት ነው። ሲዲ ብለን ሳይበር ላብ ጋር እንገባለን ማለት ነው። ወደ ፎልደሩ ዘን እዚህ ጋር ምን እናደርጋለን? ወደ ሁለት ይሁኑ ምናምን እንትኖች ፋይሎች ክሬት አድርገናል። አይ ቲንክ እዚህ ጋር ምን የሚሉ ቴስት እና ቴክስት የሚሉ ፎልደሮች አሉ። እነኚህ ፎልደሮችን እንዴት አድርገን ነው ኮፒ የምናደርገው? ለምሳሌ እንደ ባክአፕ እንዴት አድርገን ነው መያዝ የምንችለው የሚለውን ነገር ለማለት ምን ትላላችሁ? ሲፒ የምትለውን ኮማንድ ትጠቀሙና ቴክስት ብላችሁ ከዛ ኮፒ ቴክስት ስትሏት ኢንተር ስትሉ አሁን ኮፒ ቴክስት የምትል ሌላ ምን ታረጋለች? እንትን ፋይል ምን ትላለች? ክሬት ትደረጋለች በቴስት ጋር ተመሳሳይ የሆነች ማለት ነው። አሁን ለምሳሌ እዚህ ጋር ሲገቡ ኮፒ ቴክስት የምትል ነገር እዚህ ጋር ክሬት አድርገናል ማለት ነው። በዚህ መንገድ ክሬት ማድረግ ትችላላችሁ ማለት ነው። እንግዲህ እስካሁን እንዴት አድርገን ክሬት እንደምናደርግ የተወሰነ ነገር እያየን ነበረ። አሁን ደግሞ እንዴት አድርገን ነው ሪሙቭ የምናደርገው? ለምሳሌ ይህን ፎልደር እንዴት አድርገን ነው ሪሙቭ የምናደርገው? ወይም ደግሞ እዚህ ፎልደር ውስጥ ያሉትን ፋይሎች እንዴት አድርገን ነው ሪሙቭ የምናደርገው የሚለውን ነገር
የተወሰነ ነገር እንትን ልበላችሁ። ሶ ወይ አይ ቲንክ ከዛ በፊት እንዴት አድርገን ሙቭ የምናደርገው ማለት ሙቭ ኮፒ ብያችኋለሁ። አይ ቲንክ ኮፒ ማድረግ ትችላላችሁ፣ ሙቭም ማድረግ ትችላላችሁ ማለት ነው። እኛ ግን እንዴት አድርጋችሁ ዲሌት ለማድረግ ብፈልጉ ስቶሬጅ ሞልቶባችሁ አይ ቲንክ ዞሮ የማፈልጉትን ነገር እንዴት አድርጋችሁ ሪሙቭ ማድረግ እንደምችሉ እንትን ልበላችሁ ማለት ነው። ሙቭ ብላችሁ ከዛ ቴክስት ዶትስ ቴስት ነው ሶሪ ቴስት ብላችሁ ኢንተር ስትሉት አሁን ቴስት ዶት ቴክስት የምትለዋል ያጠፋልናል ማለት ነው። እስኪ ቸክ እናደርግ እንግባና አሁን የለችም ማለት ነው። ቅድምዬ ኮፒ ያረግናት እንደ ባካፕ እንጠቀማለን ብለን ኮፒ ያረግናት አለች፣ ግን ቴስት ዶት ቴክስት የምትለዋ ነገር ሪሙቭ ሆናለች ማለት ነው። ሶ በዚህ መንገድ ሪሙቭ ማድረግ ትችላላችሁ ማለት ነው። ኢቨን እንትኑ ራሱ ፎልደሩ ራሱ ሪሙቭ ማድረግ ትችላላችሁ ማለት ነው። እንዴት እንደምታደርጉ የተወሰነ ነገር አንድ ሁለት እንትንታል በዚህ መንገድ ሞር እያጠናችሁ ማየት ትችላላችሁ ማለት ነው። ሶ እንግዲህ ወደ ፐርሚሽን ጋር ስንመጣ ፐርሚሽን እንግዲህ እንዴት አድርገን ነው እንትን የምንለው ክሬት የምናደርገው የሚለውን ነገር በተወሰነ መንገድ እንትን ልባላችሁና የዛሬው ቪዲዮአችንን ለመጨረስ እንሞክራለን ማለት ነው። እኔ ዛሬ እንግዲህ እንደ ቤዚክ ዝም ብሎ አጠቃላይ እንዴት እንደምትጠቀሙ ፎልደር እንዴት ክሬት እንደምታደርጉ የተወሰነ ነገር ነው ለማለት እንትን ያልኩት ማለት ነው የመጣሁት። ሶ ወደ ፐርሚሽኖቹ ስንመጣ ለምሳሌ ምንድነው እዚህ ጋር ክሬት ያደረግናቸው ፎልደሮች አሉ። ምን ላይ እዚህ ጋር ሳይበር ላብ ላይ የሚሉ እንትኖች አሉ፣ ኮፒ ዶት ቴክስት የሚሉ ማለት ነው። እነኝን አሁን ፐርሚሽን ለማድረግ ወይም ደግሞ ለመፍቀድ ለአክሰስ እንዲደረጉ ለመፍቀድ ስንፈልግ ሲኤች ሞድ ነው የምንጠቀመው። ሲኤች ሞድ ኮማንድ ማለት ነው። ሲኤች ሞድ ኮማንድ እንግዲህ ታላወቃችሁት ሞር ለማጥናት ለማየት ሞክሩ። ምንድን ነው የሚለው ነገር ሰርች ለማድረግ ሞክሩ። ሲኤች ሞድ ብዬ 644 አልኩና 644 ብዬ ምን የምትል ኮፒ ዶት ቴክስት የምትል እንትናለች። ያችን ቴክስት ማንኛውም ሰው ያንብባት ወይስ ለምሳሌ አንድ ኦርጋናይዜሽን ላይ እናንተ እየሰራችሁ ነው፣ ፎልደር ክሬት አድርጋችኋል። እዛ ፎልደር ክሬት ያደረጋችሁት ላይ የሆነ የተለያዩ ፋይሎች አሉ፣ የኦርጋናይዜሽኑ ፋይል። ያን ፋይል ማን ነው ማንበብ ያለበት? ከስተመሮቹ ናቸው ወይ ኦነሩ ነው ወይም ደግሞ አጠቃላይ እዛ ውስጥ የሚሰሩ ግሩፖች ናቸው ወይ የሚለውን ነገር ነው እዚህ ጋር ፐርሚሽን ለማለት የሚለው ነገር የመጣው ማለት ነው። ሶ 644 አልኩት ማለት ነው። እንግዲህ ሪድ ማለት ምን ማለት ነው? 4 ነው። ኤክስኪዩት ማለት 1 ነው። ራይት ማለት 2 ነው። ወደ ቁጥር ወደ እንትን ሲቀየር ማለት ነው። ሪድ ራይት ኤክስኪዩት ማለት ነው። እንግዲህ ማንኛውም እንትን ላይ እዚች ላይ እንትን ምላችሁ ያንን ነገር ወይም ፋይሉን ራይት ያደርጋል፣ ሪድ ያደርጋል፣ ከዛ ኤክስኪዩት ወይም ደግሞ አንብቦ የፈለገውን ነገር ፋይናል ዲሲሽን የሚሰጥበት እንትን ነው ማለት ነው። ሶ አሁን መጀመሪያ ላይ 6ን አረኳት። 6 ማለት የምንና የምን ድምር ነች? የ4ና የ2 ማለት ነው። 4 ምንድን ነው? ሪድ ነው። ሶ 2 ምንድን ነው? 2 ደግሞ ራይት ነው ማለት ነው። ሶ ሪድ እና ራይት ያደርጋል። ምኑ መጀመሪያ ላይ የሚቀመጠው ኦነሩ ስለሆነ ማለት ነው። ሶ ስለ ፋይል ራሱን የቻለ አንድ እንትን ነው፣ በጣም ሰፊ ነው። ሶ የተወሰነ እንትን እንድላችሁ ብዬ ነው። ከዛ 4 ደግሞ ምናምናት ሁለትና የሁለት ድምራት እዛ ራይት ያደርጋል፣ ኤክስኪዩት ያደርጋል ማለት ነው። ሶ በዚህ መንገድ ነው የምታያቸው ማለት ነው ሁለቱንም። አይ ቲንክ ሰፋ ያለ ኮርስ ነው። ይሄን ብዙ እንትን አለው። ከዛ ምን አደርጋለሁ? ኮፒ ብዬ ፎልደሩ ላይ ያለችውን ማለት ነው ኮፒ ብዬ ዶት ቴክስት የምትለውን ኢንተር አልኳት ማለት ነው። እቺ ኢንተር ስላት አሁን ፐርሚሽን ፈቅጃለሁ ማለት ነው። ኦነሩ ሪድ ያደርጋል፣ ከዛ ራይት ያደርጋል ማለት ነው። ከዛ ደግሞ ዩዘሮቹ ከዛ ግሩፑ ሪድ ኦንሊ ያደርጋሉ ማለት ነው። ወይም ሶሪ ሪድ ኦንሊ ነው የሚያደርጉት ማለት ነው። አሁን 4 ማለት ምንድነው ብያችኋለሁ? ሪድ ብቻ ነው የሚያደርገው። ኤክስኪዩት ማለት ደግሞ ምንድነው?
አንድ ነው። ራይት ደግሞ 2 እስከሆነ ድረስ ማለት ነው። 2 ሲደመር 4 ማለት ደግሞ ምን ስንት ነው? 6 ነው። ምን ያደርጋል? 2 ምንድን ነው ብያቸዋለሁ? ራይት ነው። 4 ምን ማለት ነው? ሪድ ማለት ነው። ሶ ሪድና ራይት የሚያደርገው ኦነሩ ነው ማለት ነው። ሪድ ኦንሊ የሚያደርጉት ደግሞ እዛ ውስጥ የሚሰሩት ምንድን ናቸው? ዩዘሮቹና ግሩፕ ላይ ክሬት አድርገው የሚሰሩ ሰራተኞች ማለት ነው። ያን 4 ማለት ነው። 4 ማለት ሪድ ነው በውክልና እንትን ተብሎ ማለት ነው። ይሄን ፐርሚሽን ፈቀድኩ ማለት ነው። ምን የምትለውን ኮፒ ዶት ቴክስት የምትለዋን ፋይል እንደዚህ አይነት መንገድ ፐርሚሽን ሰጠው ማለት ነው። እንግዲህ የተለያዩ ፐርሚሽኖች አሉ። ለምሳሌ ሲኤች ሞድ ብላችሁ እናንተ ሲኤች ሞድ ብላችሁ 644 ማለት 4 ብላችሁ ለምሳሌ 4 ብላችሁ 2 ከዛስ 6 ማለትም ትችላላችሁ እናንተ እንደ ፍላጎታችሁ ማለት ነው። እናንተ ለምትፈቅዱት ሰው በፈለጋችሁት ከዛ ዶትስ ቴክስት አልኩኝ። አሁን ይሄን ተራርኩ። ለምንድን ነው አሁን ይሄን እንትን ያደረኩት? 4 ምንድነው ሪድ ኦንሊ የሚያደርገው ምኑ ኦነሩ ዋናው ኃላፊው ማለት ነው። እንደዚህ ደግሞ እንዳይነ ፐርሚሽን የለም። ኦነሩ እንደውም ተንትኖቹ እንትን ማለት አለበት ማለት ነው። ከዛ ሁለተኛ ላይ ግሩፕ ደግሞ ምንድነው የሚያደርገው? ኦነር ራይት ነው የሚያደርገው። ሪድ ማያደርግም ኤክስኪዩት ማያደርግም። ከዛ መጨረሻ ላይ ያለው ደግሞ ሪድ ነው የሚያደርገው ማለት ነው። ምንድነው የሚያደርገው? ሪድ 6 ላይ ደግሞ ሪድ የሚያደርጋል ከዛ ኤክስኪዩት የሚያደርጋል የ2 እና የ4 ድምር ማለት ነው። 6 ስለሆነ ማለት ነው። በእንደዚህ አይነት መንገድ ፐርሚሽን የምትሰጡበት መንገድ ነው ማለት ነው። እንግዲህን ጠቅላላ ለማድረግ ስንሞክር እንግዲህ መጀመሪያ ላይ እንዴት አድርገው ነው ቤዚክ እንትኖቹ ኦፕሬቲንግ ሲስተሞቹ የሚለውን ነገር አይተናል። ሆአም አይ ማን ነው ይህንትኑ ኦፕሬቲንግ ሲስተሙን አጠቃላይ ሴታፕ ያደረገው ዩዘር ኔሙን እንዲሁም ደግሞ ዩዘሩን አይዲ እንዲሁም ግሩፕ አይዲ ወይም ደግሞ እላው ላይ የተጠቀማቸው ሶፍትዌሮች አዳረጋቸው ሶፍትዌሮች እንዴት እንደምናይ ምናምን ነገር የተወሰነ ነገር አይተናል ማለት ነው። እንዲሁም ክሬት ፎልደር እንዴት ክሬት እንደምናደርግ እንዴት አድርገን ሪሙቭ እንደምናደርግ የተወሰነ ነገር ለማየት ሞክረናል ማለት ነው። ለዛሬ እነኝህን አጠር ያሉ ኮማንዶችን ታየን። ኔክስት በደንብ ሰፋ እያሉ ይሄዳሉ ማለት ወደ 2-3 ፓርቶች ላይ ፓርት በፓርት እንሰራለን ማለት ነው ቪዲዮ። እኔ አሁን ዛሬ ይችን የሰራሁበትን ምክንያት እንዴት አድርጋችሁ ነው ፎልደር ክሬት የምታደርጉት፣ እንዴት አድርጋችሁ ነው ክሬት ያደርጋችሁ ፎልደር ላይ የተለያዩ ፋይሎችን ማየት የምትችሉ ለምሳሌ ኤልኤስ ብያችኋለሁ ባይዘዊ ማለት ነው። አሁን ኤልኤስ ማለት ዳይሬክቶሪ ላይ ወይም ደግሞ ፎልደራችሁ ላይ ያለውን ፋይል የምታዩበት መንገድ ነው ብያችኋለሁ ማለት ነው። አጠቃላይ እነኚህ እንዴት ነው የምታዩት ምናምን የሚለውን ነገር ነው። ከዛ ኤልኤስ ማይነስ ኤልኤ የሚለውን ደግሞ አለ። አሁን ይሄ ደግሞ አሁን ዲፕሊ እንዴት አድርጋችሁ ለምሳሌ ኮፒ ቴክስት የሚለው ላይ ምን እንዳለ ምናምን ዲፕሊ አንደርስታንድ አድርጎ ሂድን የሆኑ ፓርቶችን የሚያሳየን ነው ማለት ነው። እነኚህን እንግዲህን አጠቃላይ ኦቨርቪው ለማየት ሞክረናል ማለት ነው። ለዛሬ ይሄን ታልኳችሁ ጨርሻለሁ። ወይም ደግሞ እነኚህን ጨርሻለሁ። በኔክስት ቪዲዮ በደንብ እንትን ብዬ ማሳያችሁ ይሆናል ማለት ነው። እነኚህን በእንደዚህ አይነት መንገድ እንትን ታላችኋቸው ታነበባችኋቸው ወይም ታላላችኋቸው በቂ ናቸው። ለዛሬ ጨርሰናል። ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ ማለት ነው። የዛሬው ቪዲዮአችን በዚህ መንገድ ጨርሰነዋል። ጉድባይ